ቦምቦክላት ምን አይነት አድካሚ ቀን ነው በእናታችሁ እንዴ! የማየን ዕጣን ነው የመጣው። ያ ማለት እኮ ይታል ምን አይነት ዕጣን ይሰጠኛል? ምን አይነት ዕጣን ነው የሰጠኝ? ተናገር። ምን አይነት ዕጣን ነው የሰጠኝ እኮ ምንድነው እንዴ? ዕጣኑን እሳቱ ላይ ካጨስኩት ጀምሮ አባትህ ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው። በመከራ ነው ያወረድኩት። አሁን ረኮቦቱ ላይ ቁጭ ብሎልኛል። ምን አሰርተህ ነው ዕጣኑን የሰጠኝ? እኔ ምንም አላውቅም። እኔ ዕጣን ገዝቼልሽ ነው የመጣሁት። አትናገርም አንተ። እናትህ አፍርት ብላና እመታሃለሁ። እናቴ ማንንም መስደብ አይችልም። እሺ እንዴ እኔ እናትህ ነኝ እኮ። እናት ላይ እጅን ትሰነዝራለህ? እንደዛ እናቴን የነካት ሰው ቀጠዋለሁ እንዳላልከው ራስህ ሰነዘርክብኝ። እናቴን መተዋት ያ ማለት መቀጣት አለብኝ እንዴ? ምንድነው? ከኔ ውጭ ልጅን ማንም ሰው ጫፉን መንካት አይችልም። እሺ ነግሬሃለሁ። ሰዎች እንኳን ደስ አላችሁ። እድሜ ልካችሁ ቁጭ ብላችሁ የምበሉበትን ውርስ ስላወርሳችሁ ነው። ምን 100 ሚሊዮን ምን ማንኪያ? ወይኔ አባተ ዛሬ ልክ አይደለም። ለምን ወጣ ብለህ ከጓደኞች ጋር ተዝናናው? አየር ተቀበል በዛው። ማኔ አንቺን የመሰለች ሚስት እያለችኝ ጓደኛ ምን ያደርግልኛል? ሜካፕ ስትቀቢ ሚስቴ፣ ያለ ሜካፕ ደግሞ ጀለሴ አይደለሽ እንዴ? እኔ ጀለስ ነኝ? አዎ። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደግራ አንድሽ እንዳትጠቅ ከሲኖው ጋር ነው ማካጩ እንዳትጠቅ ነው። ሸንኮራ በሻይላ ወይኔ ጫማ ተፈተረው። እስኪ ያዘው በእናትህ። ወይኔ ውስጥ አያምንም። ምንድነው? አንተም እንደሌሎች ወንዶች ቦርሳ ከያዝኩ ሴት ምናምን ነገር ልትላ እንዴ? ያዘው ጃቢ ያራዳ ልጅ ይላል። እስቲ ሊመች እንደዛ እኮ አይደለም። ቆይ እሺ ስም ቦርሳ እኮ ተራ ነው አይደለም። ቦርሳ አንቺንስ ማለት ነው ይለሰልሽ። ይኸው አንቺንስ ቢሆን እንዴ ጃፒቷ ምን እሺ ናቷ ምርጥዬ እሽተኛ። አረ እንደዛ እኮ አይደለም። ቆይ እሺ ናት ማይ መጣ መክሰስ የለም እንዴ? እየተሰራ ነው። እሺ ምንድነው እንዴ? አትነፋረኝ። በጣም ወኛል እኮ ታገስ። እንደውም ማለት ነው እጠፋላችኋለሁ። እስቲ ጠፋና እስቲ አንዴ ገላግለን። እሺ እኔ ጎዳላ ናልወጣ ኦ አንተ አቤት ቤቢ። የት ሰፈር ነው ያለው? ቤቢ ምንድነው? ብቻ ነው የመጣው? ብቻዬን እኮ ነው የመጣሁት። የምታውቀው ሰው ወይ ደግሞ ስልክ ቁጥር ምናምን ነገር የለም? ና በለዚህ እንቀመጥና ሰፈር የምታውቀው ከሆነ እኔ አደርሳለሁ። ለምንድነው ግን ከቤት የወጣው? መክሰስ ስጪኝ ስላት እናቴ አልደረሰም ስትለኝ ማለት ነው ጠፋሁ። እና ምግብ አልበላህማ? በጣም ነው ደግሞ የራበኝ ብታይ ሆነ። አይዞ በቃ ጠግበህ ነው ወደ ቤት የምትገባው። የዛሬው አጀንዳችን ምንድነው? የዛሬ አጀንዳችን አንተ ንገራት። ራስ ንገራት። አንተ ንገራት። እንዴ አንቺ ንገራት። ንገራት። አንዳችሁ ንገሩ። አንቺ ንገሪ። እሺ የዛሬ አጀንዳችን የሰው ልጅ እንዴት ማስደሰት እንችላለን የሚል ሐሳብ ነው ይዘን የመጣነው። እና ለዚህ አጀንዳ እናንተ አንሳችሁ ነው እኔ ተፈለኩት? ያው አንቺ ኮንፊርም ማድረግ ስላለብሽ። ኦኬ ዳን እስቲ ሐሳባችሁን ልስማ። ያው እንግዲህ የሰው ልጅ ማስደሰት የምንችለው
የዶሮ ላዋና መጣና እግራቸውን ስንኮረኩራቸው ይስቃሉ። ሳቅ ማለት ደስታ ማለት ሰሚያለሽ? ያንቺን የህፃናት ጨዋታ ቅራቅንቦሽን ለመስማት አይደለም የመጣሁት። እሺ አንተ ንገረኝ። የኔ ሀሳብ ምንድነው? የሀገሪቱ የተለያዩ ክፍሎች ላይ አሪፍ ስፒከሮችን በማስቀመጥ ቀይዋ በመስኮት ከሷ ማትሻል ህፃን። ከዚህ በኋላ ማናችሁም እንዳታወሩ፣ እኔ ብቻ እናገራለሁ። በአጀንዳችን መሰረት የሰውን ልጅ ልናስደስተው የምንችለው ታይላንድ በመውሰድ ብቻ። እሺ። ወይኔ አስቸጋሪዋ ከስተመር መጣች። ኦፍ ሲስጠላ። ባቢዬ ቆንጆ፣ እስኪ እንዳንተ ቆንጆ የሆነ ሽቶ ስጠኝ። ይኖራል። እስቲ ያሳየኛ። አንቺ የምትፈልጊያቸው ሽቶዎች አልገቡም መሰለኝ እና ነገ ልምጣ? አዎ። እሺ፣ ለማንኛውም ግን በዚያ ትጥፋሽ። ባቢ ወይዬ፣ እቺን ልጅ እኔ አልወዳትም። ምን ችግር አለው? ደንበኛችን አይደለች? ስራ እኮ ነው ያዝነው። እና ታዲያ እንዴት ነው የምታየው? በዛ ላይ እኮ በጣም በፍቅር ነው የምታየው። ስታስጠላ። ሊዱዬ፣ እኔ ከማንም ሰው ጋር ልስቅ ልጫወት እችላለሁ፣ ግን ልቤ ካንቺ ጋር ነው። እውነት ፍቅር የለቀያንተ አልበረደህም? አይ ብርድ ልብሱን ሼር እናድርግልህ ነበር። ካልበረደ ተው እንዴ። ኧረ በርዶኛል፣ በጣም ነው የበረደኝ። እኔ እኮ ፍልጥ ነኝ። ምንም እኮ ነው ማልባን ነው እልል ያልኩ ፋራ። በጣም ነው እንጂ የበረደኝ። ምንድን ነው የምዘላብደው? እኔ እና አንቺ ተግባብተናል። በቃ ተይው ተይው። ያማል እንዴ? ምን ይሆንክ ነው? ቲቪው ግድግዳው ላይ ነው፣ አፍንጫዬ ላይ አይደለም። አሁን ብርድ ልብሱን ሼር እናድርግ አላልሽኝም? ውጪ እየዘነበ ስለሆነ ከበረደ ብዬ ነው። አቦች ሴትዮ ሳታስጨልለኝ አፈታኝ። ፊልሙን ማየት እንድንቀጥል ነው ብርድ ልብስ ውስጥ የጠራሽኝ? አሁን ሌላ ለምን ይሆናል? Really nigga? ወይ በላቸው። አሁንስ ተግማማ። ለምንድን ነው ሁሌ የሚናገረው ነገር ሌላ ትርጉም የሚሰጠው? ሁሉን ነገር ለምንድነው ሴክሹዋላይዝ የምታደርገው? እኔ ሴት ጓደኛዬም ብትሆን እንዳይበርድሽ ነው የብርድ ልብስ ውስጥ ግቢ ማለት አይቀርም ነበር። ሁሌ ሰፍ የሚያደርግ ነገር ትናገሪና ምናምን ስትባይ እኔ ለሴት ጓደኛዬም ቢሆን እንዲህ ነበር የሚለው ልፋጫ። ኤራኡ አንቺ አላማሽ ምንድን ነው? አላማይማ ያለምንም ንትርክ ይሄን ፊልም አይቶ መጨረስ ነው። Are you serious right now, bro? ቱከታም ቅርሻታም ምን ትቀረሽብኛለህ? ላይ እየመጣ እዚህ ዮና አረ ማዘራረቅ ብሰክራላለች። እማ ዛሬም ነሽ አስቀምጩ። ተነሽ ወደ ቤት እንሂድ። አንቺ አትቅጅላት አላልኩሽም? ነይ ተነሽ፣ አግዘኝ እስቲ። ሰከይ ልጅ ወንድ አይደለ መርሳት ተጾመንተ ሰማያውኒ፣ በቃ አንተ እድሜ ልክን አልታደልክም? ምን ነው ይኸው አሁንም እና ታረቂ ቤት ስገባኝ አረቄ ቤት ዛሬም እንዳትጠጪ ማየ። ዛሬ እንኳን ምን አለ ረፍት ብታረጊ። ለቀቀኝ። መሜላ አዳምጥበት ደልቶ ይመስል እንደ መጠጣው። እሻው ነው ቤት እንሂድ። ለቀቀኝ። ራስ ሄዳል። ህፃን ልጅ አረከኝ። እሾን ንገሪኝ፣ ህመምሽን ልረዳሽ። ልጄ አንተን ከወለድኩ በኋላ በህመም ውስጥ ነኝ። ሰው የለኝም፣ ወገን የለኝም። ህመሜን ባረቂ ውስጥ ነው የደበቅኩት። ለምን አትረዳኝም? እማዬ እኔ እኮ እረዳሻለሁ። አትረዳኝም። ብትረዳኝም አንዴ አታመናጭቀኝም ነው። እማ ሰው ቢረሳ ዘመድ ባይኖር የማይረሳ እግዜር አለ እኮ። ሳትነግሪ ነገረኝ ምስልሽ። አሚሩ መፍቻውን ስጪኝ እስቲ። አቡ አንተ ምንድነው የራስን መፍቻ ትጠቀምም እንዴ? ወይኔ ግንባሬ አቧስ መታኝ እየነገርኩ በእናት። እሺ አሁን አንውጣ፣ እኔ ምሳ አርቦኛል። ለእኔ ኩቡስ ምንም ብር አልሰጠኝም። በቃ አሁን ከኔ ተወስጂና በኋላ ደሞዝ ሲሰጥሽ ትመልሽልኛለሽ። ኧረ ደስ ይለኛል። በቃ እንውጣለን።
አያፍርም እንዴ? ደሞዝ አልተሰጠኝም ይላል እንዴ? እኔ ኬት አመጣለሁ? ቃሉ ሰዓት አለፈ እኮ ምሳ እንብላ። ኧረ እኔ አሚርን እየጠበቅኩት ነው እባክሽ። አሚር እዛ ጋር ብቻውን እያጸዳ አይደል እንዴ? ኧረ እባክሽ እኔ ብር የለኝም። በቃ ዛሬ ለፈኛ ነው እንዴ? በቃ ስታይል እሺ። አረፈርኩኝ እንዴ አባ? እንዴ እንዴት መጣሽ? ጠዋት እኮ ብር የለኝም ስትል ሰምቼ ነው። በምን ትበላልክ ብዬ አስቤ ነው። በጣም አመሰግናለሁ።